ሰላም የተወዳችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ቅዱስ ነኝ። በዛሬው ዕለት $1000 ፕሮፊት እንዴት እንደሰራውኝ እያንዳንዱን አሳያችኋለሁ። ይህንን ትሬድ ከመግባቴ በፊትና ከገባው በኋላ ቴሌግራም ቻናል ላይ ፖስት አድርጌያለሁ። ሲግናል ሰጥቼ ነበር። አሪፍ ሪስክ ሪዋርድ ያለው ሴታፖች ናቸው። ሁለት ትሬዶች ነው ዛሬ ትሬድ ሪካፕ የምንሰራላቸው። የመጀመሪያውን ትሬድ ያው ቢፎር ቪዲዮም ሰርቼ ነበር፣ ፖስት አላደረኩትም። ያንን ቪዲዮ እዚህ ጋር አስቀምጥላችኋለሁ። ቲፒ እንደሚነጋ በጣም እርግጠኛ ስለነበርኩኝ ይነካዋል ብዬ ያንን ቲፒ ቪዲዮ ሪከርድ አድርጌ ነበር። ሶ አሁን ላይ ኦል ቲፒ ስማሽ አድርገናል። በዛኛው ፍሊፕ ያደረጉ ልጆች አሉ። ከ10 ወደ 100 ቻሌንጅ የሚያደርጉት ላይ ደግሞ ሌላ ሁለተኛ ሴታፕ ነበር። ያንን ፍሊፕ አድርገናል ማለት ነው። የቪአይፒ ሜምበሮች ጋር አብረን ፍሊፕ አድርገናል። ቴሌግራም ቻናል ላይ ደግሞ የቮይስ ፊድባካቸውንና ቀጥታ ስክሪንሻታቸውን ልክ ያለው እያንዳንዱ ነገር አሁን በደንብ አሳያቸዋለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። ያው ለማታውቁኝ ቅዱስ እባላለሁ። የተለያዩ ትናንሽ አካውንቶችን ፍሊፕ በማስደረግ እታወቃለሁ። እንዲሁም ከ10 ወደ 100 ከ100 ወደ 1000 ከ1000 ወደ 10000 አሁን ደግሞ ለራሴ ፕራይቬትሊ ከ10000 ወደ $100,000 ቻሌንጅ ጀምረን $15000 ላይ ደርሰናል ማለት ነው። ሶ እያንዳንዱን ከ12000 ተነስተን ፍሊፕ እያደረግን ያለውን እያንዳንዱን ቪዲዮ ፖስት አድርጌ ያለው ዩቲዩብ ላይ ገብታችሁ ያላያችሁ ገብታችሁ ማየት ትችላላችሁ ማለት ነው። እና አሁን የገባሁትን እነዚህን ሁለቱን ሴታፕ አናሊሲስ አደርግላችኋለሁ። በስማርት መኒ ኮንሰፕት ስትራቴጂ እንዴት ትሬድ እየገባውን እንዳለውኝ እና እንዴት ፕሮፊታብል እየሆንኩኝ እንዳለው እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ከኔ እንድትማሩ በነፃ ትምህርት ኮርስ ፍሪ ኮርስ አዘጋጅቼላችኋለሁ። ይህንን ፍሪ ኮርስ ራሱ ለመማር የምትፈልጉ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለላችሁ። በነፃ እየገባችሁ ጆይን እያደረጋችሁ ይህንን የነፃ ኮርስ ፍሪ ኮርስ ብላችሁ በመላክ መመዝገብ ትችላላችሁ ማለት ነው። ከ10 ወደ 100 ቻሌንጅ መመዝገብ የምትፈልጉ ልጆችም ከ10 ወደ 100 ብላችሁ ቻሌንጅ ዲኤም አድርጉ ንስር ፎሬክስ ላይ ወዲያውኑ ያስገባችኋል። እናንተም አካውንታችሁን በአንድ ጊዜ ፍሊፕ አድርጋችሁ ቮይስ ፊድባክ እንደሚልኩት ስክሪንሾት እንደሚልኩት መላክ ትችላላችሁ ማለት ነው። ሶ ወደ ዛሬ ቪዲዮ እንሂድ። ኦኬ እዚህ ጋር እንደምታዩት ይሄኛው የቻሌንጅ አካውንቴ ነው። ከ10000 ወደ $100,000 ፍሊፕ የማደርግበት አካውንት ነው። እንደምታዩት አሁን $15,000 ላይ ደርሰናል። እያንዳንዱን የገባኋቸውን ትሬዶች ፕሮፊት ምን ያህል እንደሰራሁኝ እየነገርኳችሁ ነው እያለፍኩ ያለሁት። በዚህኛው ወደ $1,000 ሰርቻለሁ፣ $1,008 ሰርቻለሁ። በዚህኛው ደግሞ ይህ ቻሌንጅ ላይ ፖስት ያደረኩት ሲግናል ነው። በዚህኛው ሴታፕ ነበረ ፍሊፕ ያደረግነው። እንደምታዩት ነው እዚህ ጋር ሴታፑን ባይ ፖዚሽን ነበር ያዝነው እና 5 ሪስክ ሪዋርድ ያለው ሴታፕ ነበር። በጣም አሪፍ ሴታፕ ነበር። እንደምታዩት እኛን እንዳስገባች ስናይፐር ኢንትሪ ነው። ወደ ድሮዳውን ራሱ ሳይወርድ ነው ወደ ላይ የወጣው ማለት ነው። በዚህኛው እኔ በዚህኛው አካውንቴ 0.10 ሎት ነበር የተጠቀምኩት እና እዚህ ጋር ፕሮፊት ያደረግነውን እዚህ ጋር መመልከት ትችላላችሁ። $340 ፕሮፊት ሰርተናል ማለት ነው በዚህኛው ሴታፕ። ሶ እኔ ከ10 ወደ 100 ሲግናል ፖስት አድርጌ እኔም መግባት ስለነበረብኝ ያለውን ነገር ማሳወቅ ስላለብኝ በዚህ በትልቅ አካውንቴ ነው የገባሁት ማለት ነው። ያው ከዚህ በፊት $10 ነበር ዲፖዚት አድርጌ $10 ወደ 100 ፍሊፕ ማድረገው ካፒታሌም ከፍ ያለ ስለነበር ነው ይህንን ሎ ተጠቅሜ ማርኬቱ ከ300 በላይ ፒፕስ ፕሮፊት ረን አድርጎ ቲፒያችንን ሂት አድርጎልናል ማለት ነው። ሰው ከዚህ በፊት የገባኋቸውን ትሬዶች እነዚህንም ቪአይፒ ላይ ፖስት አድርጌ ነበር። ከቪአይፒ ሜምበሮች ጋር ነበር አብረን ትሬድ ያደረግነው። ከኛ ጋር ደግሞ አብራችሁ ትሬድ ያደረጋችሁ ገንዘብ ሜክ ማድረግ የምትፈልጉ ልጆች ያው የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እንዳለላችሁ ነግሬያችኋለሁ። የገባችሁ በነፃ ጆይን ያደረጋችሁ ፕሮፊት መስራት ትችላላችሁ ማለት ነው። ኦኬ እዚህ ጋር ያለውን ሴታፕ ምን አይቼ እንደገባሁኝ እዚህ ጋር አሁን አናሊሲስ ላድርግላችሁ። ኦኬ ማርኬቱ እዚህ ጋር ሴል ሴታፕ ገብተን ቲፒያችንን ሂት ካደረገ በኋላ ማርኬቱ ላስት ታይም እዚህ ጋር ብሬክ ኦፍ ስትራክቸርን ፈጥሮ ነበር። እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ፈጠረ። ከዛ ላወር ታይም ፍሬም ላይ እንደምታዩት ወደ ላይ ቼንጅ ኦፍ ካራክተር ፈጥሯል። እችኛዋን ሎ ብሬክ አደረገ በኋላ እዚህ ጋር ያለችውን ሎወር ሃይ ብሬክ አድርጎ ሌላ ሃየር ሃይ ፎርም አደረገ። ማርኬቱ ሪትረስ አደረገ፣ ድጋሚ ወደ ላይ ወጣ፣ ብሬክ ኦፍ ስትራክቸር ፈጠረ። እዚች ጋር ያለችው እቺን ዴማንድ ዞን አግኝተን አሰመርም ማለት ነው። የ15 ሚኒት ቻርት ላይ ክሊር የሆነ ዴማንድ አለ። ያንን ዴማንድ ነበር ታርጌት ያደረግነው።
እንደምታዩት እኛን አስገባን። ከዛ ወደ ላይ በአንድ ጊዜ ነው ወጥቶ ቲፒያችንን ሂት አድርጎ 30 ሚኒትስ ላይ ሁሉም ልጆች አካውንታቸውን ፍሊፕ ማድረግ የቻሉት ማለት ነው። ይህንን ይመስላል ሴታፑ። አሪፍ ሴታፕ ነው። ይህንን የመሰለ ሴታፕ ኳሊቲ ሴታፖችን እንድታገኙና ትሬድ እንድታደርጉ ነው ስማርት መኒ ኮንሰፕት ስትራቴጂን ፍሪ ኮርስ እያዘጋጀውላችሁ ያሉት። ስለዚህ ይህንን በነፃ ያዘጋጀውላችሁን እድል ለመጠቀም ወዲያውኑ ቴሌግራም ቻናላችን ላይ ከፍታችሁ ያለውን ነገር እዛ ላይ መመልከት ትችላላችሁ። ተምራችሁ ያው ኮርሱ እንደሚቆየው ለ3 ሳምንት ለ4 ሳምንት ነው። የመጀመሪያውን ሳምንት ቲዮሪ ይኖረናል። ከዛ ቀጣይ ደግሞ ፕራክቲካል ማርኬቱ ላይ ገብተን ማርኬቱ በምን አይነት ወይ ሙቭ እንደሚያደርግ በስማርት መኒ ኮንሰፕት ስትራቴጂ ከሰፕላይ ወደ ዲማንድ ከዲማንድ ወደ ሰፕላይ በምን አይነት መንገድ ሙቭ እንደሚያደርግ እያንዳንዱ ነገር አሳያችኋለሁ። ከዛም ደግሞ ቀጥታ ማርኬቱ ላይ ገብተን ትሬድ እናደርጋለን እና ቻሌንጅም ይኖረናል። አብረን ቻሌንጅ እናደርጋለን። ትናንሽ አካውንቶችን ዲፖዚት እያደረገን ፍሊፕ እናደርጋለን። ሪል ትሬዲንግ ቻሌንጅ ይኖረናል። ቀጣይ ሳምንት ላይ ደግሞ ማገባደጃ ይኖረናል። ማገባደጃውም የሚሆነው ያው ላይ ትሬድ እያደረግን ከጨረስን በኋላ ራሳችሁን በችላችሁ ትሬድ ማድረግ ስትችሉና ፐርፌክት ስትሆኑ ትሬዲንግ ላይ ሰርቲፊኬት ይኖራቸዋል። ቬሪፋይ የሆነ የነሰር ፎሬክስ ትሬዲንግ አካዳሚ ያቀረበውን ሰርቲፊኬት ትሸለማላችሁ ማለት ነው። ስለዚህ ምን ጠብቃላችሁ? እየገባችሁ ጆይን እያደረጋችሁ ከኔ ጋር ተማሩ ማለት ነው። በጣም ብዙ ልጆችን በነፃ ለማስተማር እፈልጋለሁ። ብዙ ልጆች ጋር ያው ዲፕሊ ነው ላስተምራችሁ የምፈልገው። ምክንያቱም ያው እስከዛሬ እኔ ጋር ተምረው ፕሮፊታብል የሆኑ ትሬደሮችን ቴሌግራም ቻናሌ ላይ ፈንድ ትሬደር የሆኑ ትናንሽ አካውንቶችን ፍሊፕ የሚያደርጉ ልጆችን ቴሌግራም ቻናሌ ላይ አሳይቻችኋለሁ። ስክሪንሻት አስቀምጫለሁ። ያንንም ፋይል ለማየት የምትፈልጉ ልጆች ገብታችሁ ማየት ትችላላችሁ ማለት ነው። እንዲሁም ደግሞ የኔን ቻሌንጅ ተቀላቅለው ፍሊፕ የሚያደርጉ አካውንታቸውን ከ1000 እና ከዛ በላይ ፍሊፕ ያደርጉ ያሉ ልጆችንም ቴሌግራም ቻናሌ ላይ እዛው ላይ ፖስት አድርጌያለሁ። ያንንም መመልከት ትችላላችሁ። አሁን ደግሞ ይህንን ስትራቴጂ እኔ በደንብ አድርጌ ላስተምራችሁ ዝግጅቴን ጨርሻለሁ። ያው እንደምታዩት ማብራት ጠፍቶ በፒሲ ነው ይህንን ኮርስም እያዘጋጀው ሁሉ ነገር እያደረግን ያለ ነው ማለት ነው። ስለዚህ ያው በጣም መስዋዕትነት የተከፈለበት ኮርስ ስለሆነ ገብታችሁ ሁላችሁንም ላስተምራችሁ ስለምፈልግ ሁላችሁም ገብታችሁ በነሰር ፎሬክስ ዩዘር ፍሪ ኮርስ ብላችሁ በመላክ መመዝገብ መማር ትችላላችሁ ማለት ነው። ይህንን ይመስላል የቪአይፒ ሜምበሮችን ፕሮፊት እና ፊድባካቸውን አሁን ቀጥዬ ላሳያችሁ። እንደምታዩት የነሰር ፎሬክስ አካዳሚ የተለያዩ ቻሌንጆች የተለያዩ ጊቫዌዎች የሚዘጋጁበት እና ተሸላሚ የምትሆኑበት የቴሌግራም ቻናል ነው። በየሳምንቱ $10 ጊቫዌ እሰጣለሁ። ይህንን ሁላችሁም ታውቃላችሁ። በዛ ላይ ደግሞ $100 ጊቫዌ በየከበር አንዴ እሰጣለሁኝ። ይህንም ሁላችሁም ታውቃላችሁ ማለት ነው። ራውንድ 16 ቻሌንጃችን ይህንን ይመስል ነበር። ቀጥታ ከአካውንቱን ፎርዋርድ ያደረኩት ቢፎር ስክሪንሻቱ ይህንን ይመስላል። አፍተር ደግሞ እዚህ ጋር እንደምታዩት ቲፒያችንን ሂት አድርጎልናል። ፍሊፕ አድርገናል ማለት ነው አካውንታችንን። እኔ ያው እንደነገርኳችሁ $340 ነው የሰራሁት። ይህን ያህል ዶላር ሰርተናል። እዚህ ጋር ደግሞ የቪአይፒ ሜምበሮቼ የሰሩት ፕሮፊት ነው። $10 $6 ተነስተው ፍሊፕ ያደርጉበት ነው ማለት ነው። በአርብ ዕለት ነበር ይህንን ትሬድ የገባ ነው። ያበደ ቻሌንጅ ነው። $6 ነው መነሳት የቻልነው እና ሰርተናል። አሪፍ እግዚአብሔር ይመስገን። እግዚአብሔር ይባርክ። ቀጣይ ደግሞ ቻሌንጅ እንደሚዘጋጅ እናምናለን። ፈጣሪ ይባርክሽ። ይመችሽ። ግዳ ይህ አካውንት እንደምታዩት $6 ፍሊፕ የተደረገ ነው ማለት ነው። ከታችም እዚህ ጋር የምታዩዋቸው $3 ፍሊፕ ያደረጉ ልጆች ናቸው። $10 ወደ $70 ፍሊፕ ያደረጉ ልጆች አሉ። እንደምታዩት ወደ $70 ፍሊፕ ያደረጉ ልጆች አሉ። ወደ $98 እዚህ ጋር እንደምታዩት ፍሊፕ ያደረጉ ልጆች አሉ። እንዲሁም ደግሞ እዚህ ጋር እንደምታዩት ወደ $257 ፕሮፊት ያደረጉ ልጆች አሉ። ይሄ ሁሉ $10 እየተነሱ $10 እና ከዛ በታች ነው እየተነሱ ያሉት። 95 እያንዳንዱ የቮይስ ፊድባካቸውን እዚህ ጋር መመልከት ትችላላችሁ። ያው ሁሉንም እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። ያው የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለላችሁ ብያችኋለሁ። እየገባችሁ ጆይን እያረጋችሁ
ፕሮፊት መስራት ትችላላችሁ። ትላልቅ ካፒታሎችን ቢልድ ማድረግ ትችላላችሁ። እንዲሁም ደግሞ ስሞል አካውንታችሁን ፍሊፕ ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን ይመስላል የዛሬ ቪዲዮ። ከዚህ በኋላም ያው እንደማልጠፋ ነገር ያቻሉ ዩቲዩብ ቻናሌ ላይ እየገባችሁ ዌብሳይታችንንም ቼክ ማድረግ ትችላላችሁ። ዲስክሪፕሽን ላይ አለላችሁ። ዌብሳይታችንንም እየገባችሁ እዛ ላይ ያሉትን እያንዳንዱን አክሰስ መጠቀም ትችላላችሁ ማለት ነው። ያው ይህንን ይመስላል የዛሬ ቪዲዮ። ከተማራችሁበት ላይክ፣ ካልተማራችሁበት ደግሞ ሰብስክራይብ አድርጋችሁ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ሌትስ ጎ